የምታድሩት የምትውሉት እንኳን አይሆንም ምሽት ስለሆነ የምታድሩት ስራ ሰሪውን ያከብራል በሚል ስለባላችሁ እንዳልጠላችሁ ጥሩ ነበር፣ ግን እየሮጥን ነበር። 11 ሰዓት ከሩብ ሆነ። ሰው እንትን አይነት ውሻ አለ። በጣም ነው የሚያስፈራው፣ የእውነት ያስፈራል። እንዴት ናችሁልኝ ውድ ተመልካቾቼ? በክፍል 2 ተመልሰን መተናል። ስራ ሰሪውን ያከብራል በሚል ቃል በመነሳሳት የተለያዩ የስራ መስኮች ግን ደግሞ ጉልበትን፣ አቅምን፣ ጊዜንና ገንዘብን መስዋዕት አድርገው የሚሰሩ ስራዎችን በምን ያክል ፈተናዎች እንደሚያሳልፉ በጥቂቱም ለማሳየት እነሆ ክፍል 2ን ይዘንላችሁ መተናል። ዛሬ እንግዲህ ያው ከአነጋጋሪ መጠርጠራችሁ አይቀርም። ከባድ ስራ ልሰራ ነው። የሌሊት ጥበቃ ነው የምሰራው። ቀላል ይመስላል ሲታሰብ። ያው እኔም ለአንድ ቀን ሳስበው ቀላል ነው ብዬ ነበር ያሰብኩት። ግን ደግሞ በዚህ የስራ መስክ ላይ ህይወታቸውን እየመሩ ያሉትን ሳስብ ስራው በጣም ነው የሚያስፈራው፣ ይከብዳል። ለዚህ ሁሉ ንብረት ኃላፊነት ወስዶ ህይወትን መስዋዕት አድርጎ መጠበቅ ማለት ነው። እኔ እንኳን እዚሁ አካባቢ በማውቃቸው ሰዎች አንደኛ የሱቅ በርና መኪና ማሳደሪያ፣ ሌላኛው ደግሞ የሰፈር ውስጥ ራውንድ ነው ዛሬ የምሰራው። ፈጣሪ ያግዘን በሉ። ዳይ ወደ ስራ። እንግዲህ የስራ ልብስ ለብሼ ስራዬን ጀመርኩኝ። ሰፈሩ ግን ድምቅምቅ ብሏል። ቀን ነው ሁሉ የሚመስለው። ይገርም። ሱቆቹን በር ዘጋው። በተሰጠኝ መመሪያ መሰረት እየዞርኩ አካባቢውን እየቃኙ ሱቆቹን መጠበቅ ነው እንግዲህ። ግርግር ለሌባ ያመቻል እንደሚባለው ነቅቶ መጠበቅ ነው። ቀልድ የለም፣ ኃላፊነትም አይደል። አካባቢው ሰላማዊ ነው። እየተዘዋወርኩ እያወራው ዘና እያለን ግን ደግሞ በንቃት መጠበቃችንን ቀጥለናል።
ቆይ በደንብ ይቀንስ፣ በደንብ ይቀንስ አጆ። ስፖርት ተለማመዱ ተብያለሁ። እንግዲህ እግር እንዴት እንደሚሰበር ነው። ምን ስፖርት ተለማመዱ ተብያለሁ። በደንብ ነው ስፖርት የምሰራው። በዚህ ይሄን በሚያክል እንጨት እንግዲህ ምን ያህል ስፖርት እንደምሰራ አስተባ ይሰጣል። ይሄኛው ነው ይወጣል ያልከኝ? ይሄኛው ነው? እሺ እሺ፣ በቃ እሺ፣ በቃ እስከዛን ጠብቀው እስኪወጣ። ስንት ነው የምቀበለው? አሪፍ ነው በቃ። እሺ እሺ፣ በቃ ገብቶኛል። አይ ገባኛው። እሳቱን እናያይዛ። ኧረ እሳቱን እናያይዝ፣ እሳቱን እናያይዝም እንዴ? ዛሬ ከእናንተ ጋር ነው። እዚህ ጋር ግርግር ክራውድዱን እንግዲህ ቶሎ መበተን አለብን። ትንሽ ወደ ኋላ አድርግለት፣ ወደ ኋላ ትንሽ ወደ ኋላ አድርግለት። አንዳንድ ቦታዎች ላይ ሺፍት መቀያየር አለ። በተራ ያርፋሉ ወይም ይተኛሉ። በመሃል አረፍ እያለን ያው በብርድ ይሄ ሁሉ ሰዓት መቆም ይከብዳልና በተለይ ደግሞ ሰዓቱ እየመሸ ሲመጣ አቃተኝ። በቃ አልቻልኩም። ራውንድም አለብኝ። አሁን ማራታችን ሰዓት ይሄ
8:43 ራውንድ አስቡት። በዚህ ሰዓት ለዚህ ሁሉ ንብረት ኃላፊነት ወስዶ መጠበቅ፣ እዚህ ደግሞ ጭር ያለ ነው። ጨለማው ቆንጆ ነው። ጨለማው ቆንጆ ነው። አራት ሰው እንትን አይደል? ማርያም አራት ነገር ነው። ውሻ ነው እንትን ምንድን ነው? ውሻ አለ? ውሻ አለ? አሁን ልንገባ ነው። በነገራችን ላይ የጥበቃ ስራ አመመኝ፣ ደከመኝ፣ ዝናብ፣ ብርድ ምንም አይነት ምክንያት አይኖረውም። ሁልጊዜም ቢሆን ነቃ ተብሎ ኮሽ ባለ ቁጥር ደግሞ ደንገጥ እያሉ ማደር ማለት ነው። ፈጣሪ ሁሌም ከጎናቸው ይሁን እንጂ በጣም ይከብዳልም፣ ይደክማልም፣ ያሳቀቃልም። እኔ ለአንድ ቀንም ብደክሞኛል አልቻልኩም። የእነሱን ድካም ደግሞ አስቡት። ሰዎች ጥሎኝ ታስቡታል ተስፈራሉ። አሁን እንግዲህ 11 ሰዓት ከሩብ ሆነ። እዚሁ ሌላ አጋጣሚ ያጋጠመኝ ነገራቸው አሁን ነው በእንትን ባስገባላችሁ ቀርጽላችሁ ጥሩ ነበር፣ ግን እየሮጥን ነበረ። ሌላ ሁለተኛ ሌባ ማለት ነው። ግን አልሰረቀም፣ አመለጠ፣ ግን አልሰረቀም። ምንም ነገር አልሰረቃቸውም እና በጣም ከባድ ነው። ከሌባ ጋር እየተወረዱ ከውሻ ጋር ዝናቡ አሁን ራሱ በጣም የሚገርም ዝናብ ነው እና ከሱ ይሻለው እኔ ራሴ እና በጣም ከባድ ነው። ራውንድ ስናደርግ ነው የምናመሸው ምናምን። በእርግጥ ጭር ባለ ቦታ ሆኖ በቃ በጣም ነው የሚያስፈራው። የእውነት ያስፈራል እና በጣም መከበር አለባቸው ይሄን ስራ የሚሰሩ እውነት። እኔ እንደውም የማውቀው ሰው ስላለ ነው እዚህ የተባበሩኝ እንጂ ሁለተኛ እንትን እድል ሁላ አይሰጡም ለማያውቁ ሰው ስለማያውቁ ያን ያህል ጥንቃቄያቸውና በጣም ከባድ ስራ መሆኑን አይቻለሁ። ስራ ሰሪውን ያከብራል በሚል መሪ ቃል እየሰራሁ ያለሁትን አሁንም እቀጥላለሁኝ። ይሄ ሁለተኛዬ ነው፣ እቀጥላለሁኝ። እናንተም ይሄን ብታደርጊው፣ ይሄን ብትሰሪው፣ እኔም እዚህ ስራ ላይ ይሄ አጋጥሞኛል የምትሉትን ብታካፍሉኝ ደስ ይለኛል። አመሰግናለሁ። የዛሬ እንግዲህ አዳሪ ብሎ ይሰር አዳሪ ይሄንን ይመስል ነበረ። በጣም ስለደከመኝ ቻው በቃ።